እድሜው ከስንት እስከ ስንት ይሆንልሽ? ያ ጀማ ኮፕሊንኩን 20 ሺህ እናስገባው። ብስሚላሂ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ይህንን መልእክቴን አንዳንድ እህቶች እንኳን ቢተርፉበት ከመዘረፍም ሆነ ከመሸወድም አንዳንድ ወንድሞችም እንኳን ቢተርፉበት ከመታለልና የማይሆን ቦታ ከመውደቅ ትልቅ ጥቅም ነው ብዬ አስባለሁና አስተላልፉ። ወንድም እህቶች እዚህ ጋር ልብ ልትሉ የሚገባው ነገር ትዳር በበር ነው የሚመጣውና ትዳር የፈለገ ሰው በበር ሂድ፣ በአባቷ በኩል ሂድ፣ በጓደኛ አጠያይቆ ሂድ። አማ በሚዲያ ላይ ተወጥቶ እንደዚህ የሚደረገው ነገር አንድ ማየት ያለብን ነገር ነብያችን ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም حذو القذة بالقذة ያሉበት አለ። ለተተቢዑነ ሰነነ መን ካነ ቀብለኩም ሽብረን ቢሽብር ወذراعا بذراع حتى لو دخلوا جحر ضب لدخلتموه። ሷሃቦቹ ምን ብለው ጠየቁ? اليهود والنصارى يا رسول الله ሲሉ فمن القوم አሉ። ታዲያ ከነሱ ውጭ ማን አለ አሉ። ትከተላላችሁ ኮቴ በኮቴ ፋና በፋና ክንድ በክንድ ስንዝር በስንዝር hatta አርጃኖ ወይ ሞከሎ ጉሬ እንኳን ቢገቡ ተከተላችሁ ትገባላችሁ። የሰሩት አይቅርብኝና ያሉት አይቅርብኝ ያዩት ነገር አይቅርብኝ የሚባል ነገር ማለት ነው። ፋሽን አለባበስን በሉት በማንኛውም ባበላል ባጠጣት። አሁን ደግሞ በትዳር በኩልም በዲን ስም አድርገው አመጡት። ደግሞ ቢሮ ሁላ ከፍተው ቁጭ ብለው እየተባለ ነው ያለው። በጣም በሚያሳዝን መልኩ ሴት ልጅ በቪዲዮ ነው ውጪ አንተና በቪዲዮ ተተያዩ እየተባለ በአደባባይ የሚደረግ ነገር። እህቴ ንቂ፣ ልታውቂ የሚገባው ነገር መጀመሪያ ንብ ተራ ዝንብ አይገኝም፣ በዝንብ ተራ ንብ አይገኝም። አንተም ወንድሜ ንቢቱን ከሆነ የምትፈልገው ንብ ተራ ጥሩ አበባዎች ቦታና ጥሩ ማዛ ያለበት ውሃዎች፣ ንጹህ ውሃዎች ቦታ ነው የምታገኛት እንጂ እንደነዚህ አይነት ውዳቂ ቦታዎች አታገኛትም። እህቴ አንቺም አንበሳ ከሆነ የምትፈልጊው አንበሳ እንደዛ ምንድን ነበር ያለው ሲገጣሚው ተናገሪው قد تذر الأسود ورود ماء إن كنا الكلاب ولغنا فيه ይላል። ወንዝ አንበሳዎች የሆነ ወንዝን ላለመውረድ ሊቆጠቡ ይችላሉ ውሻ ሄዶ ካጨማለቀው። እንደዚህ አይነት ሰዎች ሄዶ የሚጨማለቁበት ቦታ ላይ እንደዚህ አይነት ወንድሞች አንበሳ የሆነ ወንድሞች ይገኛሉ ብሎ ማሰብ ትንሽ ይቆረቁራል። على كل حال عمر بن الخطاب رضي الله عنه من ይላል أقبح نساءكم السلفع ይላል الخراج الولاجة። ከሴቶቻችሁ ፉንጋ ማስጠሎ ሴት ብሎ ማለት ያቺ ደፋሪ ሆነች ወንዶች ጋር ስትነጋገር ሴት እንደምታናገር አድርጋ የምትናገር ጀሪአቱን ቢልከላም ማለት ነው። الخراج الولاجة ወጣ ገባ ማለት የምታበዛ ሰብሰብ ብላ ቆጠብ ብላ የማትቀመጥ ናት ይላል። እና የትኛው ነሽ አንቺ? አንተስ የትኛው ነው የምትፈልገው? ለዝሙት ሰዎችም በበር እየከፈቱ እንደዚህ እነሱ በውስጥ የተገናኙ ያለው አንሷቸው በዚህ ደግሞ ዩቲዩብ ለመሸቀያና ለመነገጃ ቁጭ ብለው የሚያደርጉት ነገር የሚጠቅም ነው? ሱብሃንአላህ። በዲን ስም እንደዚህ አይነት ነገር ሲደረግም በጣም ያሳዝናል። ገና ብዙ እናያለን። ወላኪን አላህን ሱብሃነሁ ወተዓላ የምትፈሩ ከሆነ ተቆጠቡ። በስማችሁ ወንጀልን አታሰራጩ። በዲን ስም ዝሙትንና አባጢልን አታገናኙ፣ አታዛርፉ፣ ዝሙትን አታሳሩ። እባካችሁ አላህን ፍሩ። ነገ አላህ ፊት መቆም አለ። አላህ ሱብሃነሁ ወተዓላ ምን ይለናል? ያ አዩሃ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች አላህን ፍሩ። ወልተንዙር ነፍሱ ማ ቀደመት ሊገድ አንዲት ነፍስ ለነገ ቀኗ ምን እንዳዘጋጀች ትመልከት ይላል አላህ ሱብሃነሁ ወተዓላ። እና ቆም ብላችሁ አስተውሉ። አላህ በሌላ አንቀጽ ላይ ምን ይላል? የውመ የፊሩ المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه። አላህ ሱብሃነሁ ወተዓላ ያን ቀን ፍሩት ይላል። የትኛውን ቀን? ወንድም ከወንድሙ፣ ወንድም ከእናት አንድ ሰው ከእናት ከአባቱ ከልጆቹ ከሚስቱ የሚሸሽበት ቀን። ምክንያቱም ያን ቀን ሁሉም ሰው እሱን የሚያቃቃው ወንጀል በራሱ ወንጀል የሚበቃበት ቀን የሆነ ቀን ስለሆነ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ምን ይላሉ? ሰዎች ነገ የውመል ቂያማ ራቁት የሆኑ ያልተገረዙ ነው ይነሳሉ ሲሉ አይሻ ረዲየላሁ ዐንሃ ወንድና ሴት ያ ረሱላህ ተቀላቅለን አለች። ያ አይሻ ነገሩ አንቺ እንደምታስቢው አይደለም ማለት ነገሩ ከባድ ነው። ያ ቀን አለ አላህ ፊት ሲቆም መልስ አዘጋጁለት። እንደዚህ አይነት ቦታ ላይ እንደዚህ አይነት ጉዳዮችን እየከፈታችሁ ሰዎችን ለሐራምና ለአባጢል የምትጋብዙ ላለው ወቢላሂ ተውፊቅ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶቼ በአሁን ዘመን አሁን ባለንበት ጊዜ ውስጥ ዘውጁና የሚል ቀውሎችን በማራገብ ማንም ያንሳው ማንም እየተሄደበት ያለውን አካሄድ እያያችሁ ያላችሁት። ወላኪን ከዛ ቀደም ብሎ ቁርአን ተፍሲር እናቀራለን ብላ ቁጭ ብላ የተለያዩ ቁርአን አንቀጽን በማይሆን ቦታ ያስቀመጡ እንደፈለጉ ያደረጉ የሚሄዱትን አይታችኋል፣ የምትሄዱን አይታችኋል። በጥቅሉ አስያ ማለት ፈልጌ ነው። መሰሎቹ እሷን የሚከተሉትን በአጠቃላይ
አላህ ሱብሓነሁ ወተዓላ መጀመሪያ ሐቅን በሐቅነቱ ያሳየንና የምንመራበት ያድርገን፣ ባጢልን በባጢልነቱ ያሳየንና የምንርቀው የምንጠነቀቀው ያድርገን። ወላኪን እንደነዚህ አይነቶችንና እነሱን የሚከተሉ እነዚህ ቻታን የሚከተሉ ሰዎችን ሚዲያ ላይ ሌላ አይደለምና ቲክቶክ ላይ ያሉ ራሱ ወደ ሱና የሚቀርቡ ወደ ተውሂድ የሚቀርቡ በአላህ ስምና ባህሪያቶች ችግር የለባቸው አህለ ሱነቲ ወልጀማዓ ነን የሱሐቦችና ታቢዒዎች አትባዕ ታቢዒን በእነሱ አረዳድ ተከታይነን የሚሉ ዳዕዋ የሚያደርጉ ሰዎች በአንድ ድምጽ ሁሉም እየወጣ እንደዚህ አይነትን ይች ልጅ ወደዛ የሚል መልእክትን ቢያስተላልፉና ቢያስጠነቅቁ በርካታ ወንድም እህቶች ይቆጠባሉ ብዬ አስባለሁ። ወላኪን ኢላ መታ እስከ መቼ ነው ግን እንደዚህ አይነት ነገራቶችን እያየን እጃችንን ብቻ ወራይተን የምንተወው? ነገሩ ወይት እስኪደርስ ነው? አሁን ዘውጁና መጣ፣ ወደፊት ምን እንደሚመጣ ምን እናውቃለን? ብዙ ችግሮች ተግተልትለው እንደሚመጡ ምንም ጥርጥር የለም። ስለዚህ ሊያህሊከ መን ሀለከ አን በይነ ወያህያ መን ሐየ አን በይነ ነገራቶች ግልጽ ሆነው ብዙ ሰዎች በተለይ አዲስ የሚሰልሙ በተለይ ብዙ ሁኔታዎችን በምታሳየው አክቶች አንዳንዱ የአይን ሻወር ለመውሰድ ነው የሚቀመጠው ተገላልጣ የተለያዩ በፊልተርና እንደዛ ሆኖ ስለሚመጣ የስንት ዓመት አሮጊት ወጣት አድርጎ ስለሚያመጣ ፊልተሩ በእንደዚያ የአይን ሻወር ለመውሰድ የሚቀመጣል ከወንድ ማለት ነው የወንድ አልጫ የሆነ። ሌላው ደግሞ እማያቃለ ያውቁ የሚያጠፋው ማዕሩፍ ነው፣ ይሄ አደጋ ነው። ወላኪን ሳያውቅ የሚከተሉት እሷን ተምሳሌት ለማድረግ እሷን አርአያ ለማድረግ የሚታገሉ እህቶችን ለመቆጠብ መጀመሪያ ዳዕዋ እናደርጋለን የሚሉ ወደ ተውሂድ ወደ ሱና የሚጠጉ በአላህ ስምና ባህሪያቶች ጉዳይ ላይ ችግር የሌለባቸው በዚህ ጉዳይ ላይ ቢናገሩ ሁሉም ባለበት በላይቭ ነው ሲያስተምርም ይሁን ቪዲዮ ሰርቶም ይሁን አንድ ሰው ቢያተርፍ አንድ ሰው እሷን አርአያ እንዳያደርግ ቢመክር ትልቅ ደረጃ አለው እና አላህ Subhanahu Wa Ta'ala ቀናቻውን መንገድ ይወፍቀን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه። አንድ ሰው ተናግሯል ተብሎ የሚተው ጉዳይ አይደለም ይሄ ጉዳይ። ምክንያቱም ከጊዜ ወደ ጊዜ ካሁን በፊት የነብዩ ስነ ምግባር አብይ አህመድ የነብዩ ስነ ምግባርን የተላበሰ ነው ተብሎ የተጨበጨበበትን አይተናል። ዋንጫ የተሸለሙበትንም አይተናል። ግን ወደፊት ምን እንደሚመጣ እናቀም። አሁንም ደግመዋለሁ አብይ አህመድ የነብዩን ስነ ምግባር ነው ያዘው። ይሄም እንደ ነብዩ ነው ስነ ምግባሩ ተብሎ ባደባለ ሲወራ ዝምን የተባለው አሁንም ወረድ ተብሎ ደግሞ ያው ይሄንኛው ከዛ ያነሳ ነው ዘውጁና የሚልን ቀውል ዘን ያን ዘውጅ እናጋባለን ብሎ ቁርአን አንቀጽን ያለ ቦታ አምጥቶ ያው ሰራተኞቻቸውንም አጋቡ ብሎ አላህ በሚል የት እንዳላላቅም አላህ ሰራተኞቻቸውን አጋቡ ያለበትን እንደዛ እየተመጣ ሰዎችን በዲን ስም የተሸወደ ነው። ከዲን በፊት በነገራችን ማለት የሚያጋቡ ብዙ ነበሩ እናጋባለን የሚሉ ብዙ ሰዎች ነበሩ። ወላኪን ማዕሩፍ ነው ይሄ እነዚህ ዱርዬ ናቸው ሲባል ይሰማል። አሁን ግን በዲን ስም ነው የመጣው። ቁርአን ተፍሲር የሚያቀሩ ሙፈሲራ ሙሐዲሳ ማለት ብቻ ነው ይቀር። واعلم بأن العمر طيف عابر سرعان ما أوقاته تتصرم ثم الرجوع إلى إلهك مفردا فاعمل لنفسك في رحيلك تغنم وارفع أكفا بالضراعة سائلا حسن الختام وتوبة لا تعدم قد باء بالخسران عبد غافل مع علمه أن الرحيل محتم يا رب فضلك إن جودك واسع عظمت خطايانا وعفوك أعظم فاغفر لنا ما كان منها فواتنا إن القلوب من الخطا تتثلم واعلم بأن العمر طيف عابر سرعان ما أوقاته تتصرم ثم الرجوع إلى إلهك مفردا فاعمل لنفسك في رحيلك تغنم وارفع أكفا بالضراعة سائلا حسن الختام وتوبة لا تعدم قد باء بالخسران عبد غافل مع علمه أن الرحيل محتم يا رب فضلك إن جودك واسع عظمت خطايانا وعفوك أعظم فاغفر لنا ما كان منها فواتنا إن القلوب من الخطا تتثلم